ዋትስአፕ ዩቲዩብ ዛሬ ነሐሴ 15 አርብ ቀን 2018 ነው። ባለፈው ቪዲዮ ላይ እንደተናገርኩት የሆነስ ባዲ ቢልዲንግ ኮምፒቲሽን መጥቼ ነው ለማየት። ዛሬ ፕሪቼጂንግ ነው፣ ነገ ነው ፋይናል የሚሆነው። ሰው ነገ ፋይናሉ ነው ማይሆን። ዛሬ አንድ ኦልድ ስኩል የሆነ ጂም አለ እና እዛ ሂጃለሁ። ሌክዠሪ ነገር ብዙ አልወድም እና ኦልድ ስኩል የሆነ ጂም እንሰራለን ማለት ነው። ገስት ጂም አሳያችኋለሁ። ጂሙ እንዳያችሁት ነው፣ ጎልደን ጂም ነው ቦታው። ካሰብኩት በላይ ኦልድ ነው ቦታው። አሰራሩ ምናምን ማሽኖቹ ኦልድ ናቸው፣ ግን ትክክለኛ ጂም ነው ለእኔ። ልክ እነ ዶሩኝት እነ ሮኒ ኮልማን ምናምን እነ ጄ ካላር ሲሰሩበት እንደነበረው ጀስት ጂም ነው። በቃ የጂም ከለር ነጭና ግሬ አካባቢ ወይ ጥቁር ነው። እንደዚህ አይነት ከለር ነው። በጣም አሪፍ ነው ከለሩ። ይሄን ያክል ባይስብም ግን ኦልድ ነው፣ አሪፍ ነው። አሁን ላይ ያሉ ጂሞች ጂም ከመባል ይልቅ ጀስት ክለብ እየሆኑ ነው የመጡት። ከእነሱ አንጻር ሲታይ ይሄ በጣም አሪፍ ነው። እኔ ተመችቶኛል በጣም። እቃዎቹን ደግሞ ስንሰራ እናያለን። ኦኬ ወርኪንግ ሴት ለማድረግ ባክ ኦፍ ሴት ለማድረግ 5ቱን ቀንሼዋለሁ። አሁን 40 ኪሎ ሆኗል ማለት ነው። ወደ 90 ፓውንድ አካባቢ ሆኗል ማለት ነው። እቅዴ ዛሬ ለመስራት ይሄኛውን ኢንክላይን ማቺን ፕሬስ፣ ኢንክላይን ዳምቤል ፕሬስ እና ለሆሪዞንታል አብዳክሽን ደግሞ ኬብል ፍላይ። ይሄኛው ለሾልደር አብዳክሽን ነው፣ ለሾልደር ፍሌክሽን ነው። ያኛው ለሆሪዞንታል አብዳክሽን። ሆሪዞንታል አብዳክሽን ማለት እጃችን ልክ በዚህ መንገድ ሲሰራ ማለት ነው፣ ወይም በዚህ መንገድ ሲሰራ። ሾልደር ፍሌክሽን ማለት ደግሞ ልክ ይሄንን ሲሰራ እንደዚህ እንደምሰራው ይሄ እጃችሁ ወደ ብብታችሁ ሲጠጋ ማለት ነው። እንደዚህ ሲሰሩ ሆሪዞንታል ሾልደር ፍሌክሽን ይሆናል ማለት ነው። ሁለት ሾልደር ፍሌክሽን እሰራለሁ ማለትም ይሄኛውን ደረቴ እንዲያሰራልኝ ከላይ ያለው ለዚህኛውና ለኦቨርኦል ዲቨሎፕመንት ደግሞ ኬብል ፍላይ which is ሆሪዞንታል አብዳክሽን እሰራለሁ ማለት ነው። 3 ቸስት ኤክሰርሳይዝ፣ አንድ ላተራል ሬዝ በሾልደር ማለት ነው፣ ሮፕ ፑሽ ዳውን እና ኦቨርሄድ ኤክስቴንሽን ለትራይሴፕስ 2 እሰራለሁ ማለት ነው። እና ካርዲዮ ሰርቼ እወጣለሁ ማለት ነው። ሌትስ ፑሽ ሁለት ኦኬ for the first time 3 plate each side incline dumbbell chest press 60 ኪሎ በአንድ በኩል ማለት ነው። የቻልኩትን ያክል መስራት እሞክራለሁ። እዚህ ጋር ትንሽ ከፍ ከፍ አድርጌዋለሁ፣ ሳነሳው ይወድቃል። ለማንሳት እንዲመችኝ ብዬ ነው። ስሪ ፕሌት ኢች ሳይድ አልተሳካም። 5 ብቻ ነው የሰራሁት። ኢጎ ሊፍት አያስፈልግም። ወርኪንግ ሴታችን ለመስራት ቀንሼዋለሁ ማለት ነው። ይሄ ማለት ወደ 115 ፓውንድ which is ወደ 55 ኪሎ አካባቢ ነው። እንደዛ አካባቢ ይሆናል ማለት ነው። 5 ኪሎ ኢች ሳይድ ቀንሼዋለሁ። ኮንትሮል እያደረኩ በትክክል መስራት አለብኝ። ለዛ
አሁን ወደ ኢንክላይን ዳምቤል ፕሬስ ነው የምንሄደው። which is እስካሁን የሰራሁት 40 ኪሎ ነው። ያ ማለት ኦልሞስት ወደ 90 ፓውንድ አካባቢ ነው። ግን እዚህ ያለው ደግሞ 100 ፓውንድ ነው which is 45 ኪሎ ነው። እና ደግሞ 40 ኪሎ 13 እና 14 ጊዜ ከምሰራ 45 ኪሎ 8 ጊዜ ብሰራ ይሻላል። ሰው የሚሰራ ይሆናል ማለት ነው። ኦኬ ሶስተኛ ሴት ላይ ደርሻለሁ which is chest fly that's it ፓምፑን ላይ ነው የሸኮርኩት እኔ ራሱ አበጠ እኮ ደረቴ። ኦኬ ትራይሰፕስ ጀምሬያለሁ። ደን ኦቨርሄድ ነው የሚቀረኝ። በቃ ጨረስኩ ማለት ነው። የእነዚህን ማሽኖች ስም ለነገረኝ ሰው እውነት እሸልማለሁ። ኮሜንት ላይ ጻፉልኝ። ግሎባል ጂም ነው የሚለው ብራንዱ እና አሰራሩ እንዴት እንደሆነም አላውቅም። የነ ጆ ዊልደርስ ጊዜ የነ ቶም ፕሌት የነ አርኖልድ መጀመሪያ ጊዜ የተሰራ ማሽን ነው የሚመስለው እና ሀክ ስኳቱ ምናምን ግራ የሚያጋባ ማሽን ነው እና የምታውቁ ሰዎች ኮሜንት አድርጉልኝ። የኦሎምፒያው መስራች ሰው እያለ ጆ ዊልደርስ የሚባል ነው 1909 አካባቢ የሰራበት እቃ እሱ ነው የሚመስለው። እዚህ ያሉት ጂሞች እቃዎች እንዳለ ግን ተመችቶ እያለ ነው ልጅ ያለው። ኦኬ ጨርሰናል። አሁን ኤክሰርሳይሶችን አላስገባውላቸውም which is extension I mean overhead extension እና ሌላው ምን ነበር lateral raise ማለት ነው። ስልክ ባትሪ አልነበረውም ለዛ ነው ያላስገባውላችሁ እና እሱንና ትራይሴፕስ ቸስት ሰርተን ወጥተናል ማለት ነው። በናውን ሻወር ውስጥ መሄድ አለብኝ። የዛሬው ሴሽናችን ይመስላል። ነገ ነሐሴ 16 2018 ቅዳሜ ቀን ማለት ነው ፋይናል ዮናስ ቦዲቢልዲንግ ኮምፒቲሽን ፋይናል። ዛሬ አሁን ሰዓት ላይ ፕሪጁዲንግ እያደረጉ ነው። ነገ ፋይናል አለ። ነገ ሪኮርድ አድርጌ መለቅላችሁ ይሆናል ማለት ነው። ስቴይ ቲዩንድ